ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮች በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን እንዲሁም ደግሞ የኦርቶዶክስ እምነት ተከታይ የሆናችሁ በሙሉ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እያልኩኝ መልካም በዓል እያልኩ ምኞቴን እየገለጽኩኝ እንግዲህ ባላችሁበት እኔ ዛሬ ይዤላችሁ የመጣሁት የቴምር ብርዝ አሰራር ይዤላችሁ መጥቻለሁ። እንግዲህ አዘገጃጀቱ እንዴት እንደሆነ አብረን እናያለን ማለት ነው። እንግዲህ እዚህ ጋር የምጠቀማቸው ግብአት ቴምር ነው። በዋናነት ቴምር ያስፈልገናል። ማንኛውም የቴምር አይነት ማዘጋጀት እንችላለን። እኔ እዚህ ጋር ቴምርን ይሄኛውን ቴምር ነው የተጠቀምኩት። እዚህ ጋር እንግዲህ ያ 1 ኪሎ ቴምር ነው እኔ የምጠቀመው። በጣም ደረቅ ያለ ስለሆነ በትዕግስት ቆርጠዋለሁኝ። ከዛም በኋላ እንግዲህ ውስጡ ትንሽ ደረቅ ያለ ነው ይያያዛል። እሱንም በእጄ ፍርክስክስ አድርጌ ውሃ ጨምረዋለሁኝ ማለት ነው። ሌላው ከተመሩ ጋራ የምጠቀመው ማርና ቀረፋ ብቻ ነው የምጠቀመው። እንግዲህ እዚህ ጋር ከፍቼዋለሁኝ። ከዛ በማዘጋጀው ባሊ ውስጥ ውሃ ጨምራለሁኝ። መጀመሪያ ውሃ የሚበቃኝን ያህል ውሃ ከጨመርኩኝ በኋላ ቴምሩን በእጄ ፍርክስክስ እያለ ቁርጥርጥ እያደረግኩኝ እጨምረዋለሁኝ። በጣም ደረቅ ያለ ስለሆነ ነው። ውድና ተመልካቾቼ ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም በርቺ ጎበዝ እያላችሁ ለምታበረታቱኝ ውድ ቤተሰቦቼ እጅግ በጣም አመሰግናለሁ። እንግዲህ ተምሩን እየቆራረጥኩኝ ውሃ ውስጥ ከትቼዋለሁኝ በዚህ መልኩ ማለት ነው። አሁን እንግዲህ ለ3-4 ሰዓት ያህል እዘፈዝፈዋለሁኝ በደንብ እንዲሪስ ማለት ነው። መራስ አለበት። አንዳንድ ተምር ባይርስም እርጥባማ የሆነው ወዲያው መበጥበጥ ይቻላል። እኔ ግን እንዲርስልኝ በዚህ መልኩ አስቀምጨዋለሁኝ ለ2-3 ሰዓታት። በዚህ መልኩ እርሶልኛል። አያችሁት? አሁን እዚህ ጋር በደንብ እርሷል እና በእጄ አሸዋለሁኝ። እያሸውኝ ፍሬውን አወጣዋለሁኝ ማለት ነው። ከፍሬውንና በዚህ መልኩ ሽት ካደረኩትኝ በኋላ አጠለዋለሁ። በደንብ መታሸት ያስፈልጋል። እንደየተምሩ ይለያያል። በዚህ መልኩ እሽት ካደረኩትኝ በኋላ ከወፈረ እጃችሁ ላይ አይታችሁ ውፍር የሚል ከሆነ ውሃ መጨመር ትችላላችሁ። ከዛም በኋላ ልክ ሲጠል ከድነው አስቀምጠውና ይሄኛው ጥልል ሲል በሌላ እቃ አጠለዋለሁ። እስኪጠል ድረስ ያው ከድኜ አስቀምጨዋለሁኝ። ሲጠል ይሄንን ይመስላል። አያችሁት እንዴት እንደሚያምር። ይሄንን እንግዲህ ቀስ ብዬ ሌላ እቃ ላይ አጠለዋለሁ። እኔ ለማጥለል የተጠቀምኩት ወንፊት ነው። እናንተ በጨርቅ በሌላ ማጥለያም መጠቀም ትችላላችሁ። በዚህ መልኩ እንግዲህ አጥልየዋለሁኝ ሁሉንም። ከዛ በዚህ መልኩ ካጠለልኩትኝ በኋላ መልሼ የመጀመሪያ እቃ ውስጥ ጨምረዋለሁኝ። በዚህ መልኩ እዚሁ ከጨመርኩትኝ በኋላ እዚህ ጋር እንግዲህ የሚያስፈልገውን
ቀረፋ ነው የምጨምረው። ቀረፋና ማር አደርግበታለሁ። ቀረፋ እንግዲህ ለጣዕሙ ደስ የሚል መዓዛ ይሰጠዋል። ሌላ ነገር አልተጠቀምኩም። ቀረፋ ብቻ ነው እኔ እዚህ ጋር የተጠቀምኩት፣ ቀረፋና ማር። ማር ካሌላችሁ ግዴታ አይደለም። ተምሩ የራሱ የሆነ የጣፋጭ ስላለው በዛ ብቻ መጠቀም ትችላላችሁ። ሚያንሰው ከሆነ ደግሞ ትንሽ ስኳር ጨምራችሁ መጠቀም ትችላላችሁ። እዚህ ጋር እንግዲህ የተወሰነ ማር ነው የምጠቀመው። ብዙ ማር አይፈልግም ራሱ ጣፋጭ ስለሆነ ጣዕም ለቃናውም እንዲፈላለንም ያደርግልናል። እዚህ ጋር 5-6 እንደየፍላጎታችሁ ማር መጠቀም ትችላላችሁ። በጣም ያፈለዋል ማሩ ማለት ነው። ማሩን በዚህ መልኩ ካደረኩበት በኋላ በደንብ አድርጌ እመተዋለሁኝ። ከዛ ክድን አድርጌ ለ2 ቀን፣ እኔ የ3 ቀን ብርዝ ነው ይሄ ማለት ነው። ለ2 ቀን ነው ከድኜ የማስቀምጠው። ለ5 ቀን ለ7 ቀን ምንም አይሆንም። ከድናችሁ አስቀምጡት። እየጣፈጠ እያማረ ደስ በሚል መልኩ ታገኙታላችሁ ማለት ነው። ጥሩ መዓዛ፣ ጥሩ ጣዕም ይሰጠዋል ማሩና ቀረፋው። ሌላው አዘገጃጀት እንግዲህ በማፍላትም ማዘጋጀት እንችላለን። ተምሩን በውሃ አድርገን እሳት ላይ ጥደን በማጥለልም ብርዝ መስራት እንችላለን። እሱን ደግሞ ሌላ ቀን ሌላኛውን አሰራር ይዤላችሁ መጣለሁኝ። የዛሬው ይሄን ይመስላል። ሁላችሁም እንግዲህ በጣም ቀላል አሰራር ነው። ይሄንን በዚህ መልኩ እንግዲህ አንድ ላይ ካደባለኩት በኋላ ለ2 ቀን ፍና አድርጌ ክድን አድርጌ አስቀምጠዋለሁኝ። ከዛ ፈልቶ አገኘዋለሁኝ። ከዛም በኋላ ያው አቀርባለሁ። በዚህ መልኩ እንግዲህ ያማረ ብርዝ ይሆንልኛል ማለት ነው። ውድ ተመልካቾቼ በዚህ መልኩ እናንተም ተጠቀሙ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። መልካም በዓል